ሰላም ውድ ቻናሌ ተከታታዮች፣ ዛሬ በዚህ ቪዲዮ 3D ፖፕ አውት ፎቶ ማኒፑሌሽን እንዴት በቀላሉ መስራት እንደምንችል ነው። ከዛ በፊት ግን ቪዲዮውን ላይክ በማድረግ እንዲሁም ቻናሌን ሰብስክራይብ አድርጉላለሁ። በመጀመሪያ ፋይል ውስጥ እንገባና ፎቶውን ድራግ እናደርጋለን፣ የነብሩን ፎቶ። ከዛ እናሳንሰውና ስክሪናችን ላይ እናደርገዋለን። ሳይዙ ማስተካከል አለበት። ከዚህ ጋር እናደርገዋለን። ከዛ ምን እናደርጋለን? ሴሌክት እናደርገዋለን። ለአሁኑ የምጠቀመው ክሊክ ሴሌክሽን ቱል ነው። ክሊክ ሰብጀክት የሚለውን ሴሌክት ሰብጀክት የሚለውን ክሊክ እናደርጋለን። ከዛ ማስክ እናደርገዋለን። አሁን ማስኩና ባክግራውንዱ ተለየ። ስለዚህ ለታችኛው ለዚህ ለስክሪን ለዲስፕሌይ ለሚሆኑ ደግሞ ባክግራውንድ እንሰራለታለን። ይሄን ለማድረግ ኮንትሮል ጄ ነካና ሪቨርስ እናደርገዋለን። ኮንትሮል አይ ነካለን። ኮንትሮል አይ ስነካ ሪቨርስ ሆነ። ይሄ የመጀመሪያው ሌየር ስናጠፋው ነው። ከዛ ይሄኛው ደግሞ ታይገሩ ብቻ ነው። ስለዚህ አሁን ምንድነው የምናደርገው? ሁለቱን ሌየሮች እናጠፋና ማጥፋት ማለት ሃይድ እናደርገውና ፔንቱንን ሴሌክት አድርገን ይሄንን ስክሪኑን ክሊክ እናደርጋለን። ስክሪኑን ጫፍ እዚህ ጋር ለምንድነው ፔንቱንን የተጠቀምኩት? ፔንቱል ሞር ከሌሎች ሴሌክሽኖች እያንዳንዱን ኢች ሴሌክት ያደርግልናል። ስለዚህ እዚህ ጋር ከርቭ ፔንቱል መጠቀም እንችላለን። ይሄ ትንሽ ስክሪኑ እዚህ ጋር ጥሩ አይደለም፣ ከርቭ የሆነ ነገር ስለሆነ በዚህም በቀላሉ ማስተካከል እንችላለን። ማንኛውም ሰው የግድ በጣም ስኪል ይኑረው ማለት አንችልም። ስለዚህ ይሄንን ሴሌክት እናደርገዋለን። አሁን ወደ ሼፕ እና ወደ ሴሌክሽንነት መቀየር እንችላለን ፔንቱልን። እኛ አሁን እዚህ ጋር የመረጥነው ወደ ሼፕ ነው፣ ወደ ሴሌክሽን ነው የምንቀይረው። ስለዚህ አሁን በዚህ መንገድ ሴሌክት ተደርጓል። አሁን ምንድነው የምናደርገው? ባክግራውንድ ሌየሩን እናበራለን። ይሄውና ባክግራውንድ ሌየሩ። መጀመሪያ ግን እዚህ ጋር ዳር ላይ የሚታየን እዚህ አሮው ኒውት በደንብ ነጭና ጥቁር አለ። ጥቁሩ ወደ ላይ መሆን አለበት። ከዛ አልት በተንና ዲሌትን ስንጫን ይሄ ትርፉ ነገር ይጠፋል ማለት ነው። አሁን በስክሪናችን ትክክል ነው የሚሆነው። ዲሴሌክት ለማድረግ ይሄንን ኮንትሮል ዲ ነካለን። ከዛ አሁን ይሄ በሚገርም ሁኔታ እንትን ብሏል። እዚህ ዳርና ዳር ግን ይቀረዋል። ይሄንን የምናደርገው ምንድነው? ባክግራውንድ ሌየሩን ክሊክ እናደርግና የሁለተኛውን ሌየር ማለት ነው ምን እናደርጋለን? ራስተራይዝ እናደርገዋለን። ይሄንን ራስተራይዝ የምናደርገው ለምንድነው? ይሄንን ፊል ኮንተንት አዌር ቱል ተጠቅመን ፊል ለማድረግ ስለምንፈልግ ማለት ነው። ይሄንን ሴሌክት ለማድረግ አሁን ደግሞ የምንጠቀመው ላሶ ቱል ይባላል። እዚህ ጋር ላሶ ቱል የሚለውን ክሊክ እናደርጋለን። ከዛ ይሄንን አንዴ እንዲዝም ብለን እናሰምራለን። የግድ እጅ አይፈልግም። እዚህ ጋር ሁለቱም ሴሌክት ባንድ ላይ ማድረግ ይቻላል፣ አንድ ባንድ ማድረግ ይቻላል። ግን ሰዓት ቁጠባ የግድ ሁለቱ ሴሌክት ቢደረግ። ከዛ ፊል ክሊክ እናደርገውና እዚህ ጋር ኮንተንት አዌር ቱል የሚለውን መሆኑን እዚህ እርግጠኛ መሆን አለብን። ከዛ በሚገርም ሁኔታ ሴሌክት ሆኖልናል። አሁን ስናየው ሙሉ በሙሉ ነብሩ ከሞባይል ውስጥ እየዘለለ የሚወጣ እንዲሆን አስመስለናል። አሁን ምንድነው የምናደርገው? እዚህ ጋር ትንሽ ጠቆር እንዲል ማድረግ ስላስፈለገኝ ሌየር እንጨምርለትና ከዛ ምን እናደርጋለን? እዚህ ጋር መተን ሶሊድ ከለር የሚለውን ክሊክ እናደርጋለን። ከዛ ብላክ እናደርገውና እዚህ ጋር ብሌንድ ሙድ እንገባና ምን እናደርጋለን? እዚህ ሶፍት ላይት አሁን ተቆር ብሏል። ትንሽ ግን ኦፓሲቲዋ ብንቀንሳት ኦፓሲቲዋ ትንሽ 80 ይሄ በቂ ነው። ከዛ ይሄንን ካደረግን በኋላ
አሁን ምንድነው የሚቀረን? አርቲፊሻል ሰንላይት ኢፌክት ነው። ከዛ እዚህ አዲስ ሌየር እንከፍትና አሁንም ምን እናደርጋለን? ሶሊድ ከለር ነክተን ብላክ እናደርገዋለን። ከዛ አሁን ይሄንን አርቲፊሻል ሰንላይት ኢፌክት ለመፍጠር ምን እናደርጋለን? ፊልተር እነካለን። ሬንደር የሚለውን ቱል እንጫነዋለን። ከዛ ሌንስ ፍሌር የሚለውን ክሊክ እናደርጋለን። አሁን እዚህ ጋር ሁለት አማራጭ አለ። ኮንቨርት ቱ ስማርት ኦብጀክት የሚለውን ብናደርግ ይሻላል። 83 ብራይትነሱን ይሄን ብናደርገው ስለዚህ ይሄ ሴንተር ቢሆን ምክንያቱም ከሩቅ ያለ ፀሐይ ስለምንፈጥርለት እዚህ ጋር ደግሞ 135 ሚሊ ሜትር 105 ሚሊ ሜትር ፕራይም አድርገናል። ከዛ አሁን ይሄንንም ምንድነው የምናደርገው? ብሌንድ እናደርገዋለን። ብሌንድን ወደ ስክሪን እናደርገዋለን። ከዛ ያያችሁን ፀሐይ ትንቀሳቀሳለች። አሁን እዚህ ጋር ይሄንን እንደዚህ አስቀምጠን ምንድነው የምናደርገው? ከለር መስጠት አለብን ለፀሐይዋ። ይሄንን ለማድረግ ምን እናደርጋለን? ኮንትሮል ዩን እነካለን። ኮንትሮል ዩን ስነካ ሂው ኤንድ ሳቹሬሽን ቱል አለ። ቆይ እዚህ ጋር ላሳያችሁ። እዚህ አድርጌ ከለራይዝ የሚለውን ክሊክ እናደርጋለን። ከዛ ያያችሁ እኛ ወደ ፈለግነው ከለር ፈለግነውን ቀለም መስጠት እንችላለን። ሳቹሬሽኑን ስንጨምረው ሞር ሻይን ያደርጋል። ላይትነሱን ደግሞ እሱ እንኳን አስፈላጊ አይደለም። ነው ወጋገን ነው የምንለው። አሁን ይሄ በኔ እይታ አሪፍ ነው። ትንሽ ግን ሪሳይዝ ብናደርጋት አሁን እዚህ ጋር እነኚህ ኢጆች አሉ። ይሄንን ኢጆች ለማጥፋት ብለር እናደርገዋለን። ጋውዣን ብለርን መርጥና ትንሽዬ ኖ የተሳሳተ ሌየር ነው ክሊክ ያደረኩት። እቺ ነው እዛ ፊልተር ብለር ጋውዣን ብለር እዛ ይሄ በቂ ይመስለኛል። ኢጆቹን ከዛ አሁን ይሄን አስተካክለውና ቺሊጆን ማስክ አድርገንም ከፈለግን በብረሽ ቱል የተወሰነች እንዳትል እቺ ማጥፋት እንችላለን። ከዛ አሁን ሰንላይት ኢፌክት ፈጥረንለታል። ለዚህ ለታይገሩን ፖፕ አውት አድርገነዋል። አሁን የሚቀረው ምንድነው? ከለር ባላንስ ነው። ይሄን ለማድረግ ምን እናደርጋለን? ከለር ባላንስ የሚለውን ክሊክ እናደርግና እቺን ሲያን የምትለዋን ወደ ሬድ ትንሽ እንጨምራታለን። ከዛ የሎ ትባለዋን እቺን ትንሽ ከዛ ደግሞ ሻዶ ላይም ተመሳሳይ ኢፌክት ሳይበዛ ሳያንስ ቅመም የሚባል ነገር አለ። ከቅመም ነው የምናደርጋት አብሽር። ከዛ እንደገና ምን እናደርጋለን? ከነኚህ ውስጥ ከለር ሉክ አፕ ክሊክ እናደርገዋለን። ኒውስ ክሊክ ባይ ኮንትሮል ዜድ ነካና ያስፈልገንም ሴሌክቲቭ ከለር የሚለውን ክሊክ እናደርጋለን። ከዛ ብላክ ሞር ኮንትራስቱ ሃይ እንዲሆን ማለት ባላንስ እንዲሆን ትላለን። ኒውትራል የሚለውን ደግሞ ትንሽ ሰነች በዚህ መልኩ እናስተካክላታለን። አሁን እንደምናየው ጥሩ ሆኖልናል። አንድ የመጨረሻ የሚቀረን ነገር ምንድነው? ሻዶ ለዚህ ለታይገሩ ሻዶ እናበጅለታለን ለሁለተኛው ሌየር ማለት ነው።
ስለዚህ ምንድነው የምናደርገው? እዚህ ጋር ኮንትሮልን ክሊክ አድርገን እዚህ ጋር ታይገር ውስጥ ስላለ ሴሌክት እናደርገዋለን። ይታያችሁ እዚህ ጋር አዲስ ሌየር ከፍተንለታል ለቀለሙ። ከዛ ብላክ እናደርገዋለን ይሄንን። ከዛ አሁን እናደርገዋለን እንገለብጠዋለን፣ ፍሊፕ እናደርገዋለን። ከዛ ትራንስፎርም፣ ከዛ ፍሊፕ ቱ ቨርቲካል የሚለው እናደርግና ገለበጥ ነው። አሁን እዚህ ጋር አረግናት ወጣ። ከዛ አሁን ይሄ ጥቁሩ ጥላ እንዲመስል አንደኛ ኦፓሲቲውን እንቀንሷለን ትንሽ። ከዛ እዚህ ጋር አሁን ምንድነው ችግሩ? ኢጆቹ ይታያሉ፣ ሪሊስቲክም አይመስልም። ስለዚህ ለማስተካከል ብለር እናደርገዋለን። ከውጃን ብለር እነካና ስማርት ኦብጀክት የሚለውን ክሊክ አድርገን ባይ ዲፎልት 5.2 በቂ ነው። እና እንደምታዩት ስሪዱ ፖፕአውቱ በተሳካ ሁኔታ ተሰርቷል። መናገር የምፈልገው ነገር ምንድነው? ይሄ ነገር ከባድ ቢመስልም ግን እጅግ በጣም ቀላል ነው። ሁላችሁም በቤታችሁ ሆናችሁ የፎቶሾፕ አፕሊኬሽንን አውርዳችሁ ይሄንን ስቴፕ ብትከተሉት በቀላሉ ይሄን ነገር መስራት ትችላላችሁ እላለሁ። አሁንም ደግሜ መናገር የምፈልገው ቻናሌን ሰብስክራይብ በማድረግ ይሄን ቪዲዮ ደግሞ ላይክ በማድረግ የበለጠ ሌሎችን ቪዲዮዎች እንድሰራላችሁ ማበረታቻ ይሆነኛል እላለሁ። መልካም ጊዜ